ትምህርት ቤታችን ቁርአንን በቀላሉና በአጭር ጊዜ ማንበብ የምትችሉባቸውን 6 የመማሪያ አማራጮች አዘጋጅቷል። ከነዚህ 6 የመማሪያ አማራጮች ውስጥ 3ቱ ያለምንም ክፍያ በነፃ የምታገኟቸው ናቸው። የተቀሩት 3ቱ ደግሞ በክፍያ የምታገኟቸው ናቸው። በቅድሚያ በነፃ የምታገኟቸውን አማራጮች ነግራችኋለሁ። አንደኛ በራሴ በኦንላይን የማስተምረውን በዙም የማስተምረውን የቁርአን ንባብ ትምህርት ሙሉ ትምህርቱን ዩቲዩብ ላይ ላይቭ ስትሪም አደርጋለሁ። ስለዚህ በሳምንት 3 ቀን አላህ ካለ አሁን የሚጀምረው ቀጣይ ማክሰኞ፣ ሐሙስ፣ ቅዳሜ ነው። የዛሬ ሳምንት ሚያዝያ 1 የምጀምረው ለ3 ወር የምሰጠው የኦንላይን የቁርአን ንባብ ትምህርት አለ። ከፍለው መማር የሚችሉ ተማሪዎችን በዙም አስተምራቸዋለሁ። ያንን ትምህርት ግን ከምሽቱ 3 ሰዓት እስከ 4 ሰዓት ተኩል ማክሰኞ፣ ሐሙስና ቅዳሜ ከሚያዝያ 1 ጀምሮ ማክሰኞ፣ ሐሙስ፣ ቅዳሜ ከምሽቱ 3 ሰዓት እስከ 4 ሰዓት ተኩል ኡስታዝ ሙባረክ ነቅራ በሚለው ዩቲዩብ ቻናሌ ላይ ላይቭ ስትሪም አደርጋለሁ። ስለዚህ የ3 ወሩን ሙሉ ትምህርት ከፊደላት ትምህርት ጀምሮ የንባብ ትምህርቱን ጨምሮ ቁርአን ልምምዱን በሙሉ በዩቲዩብ ላይ ቀጥታ ላይቭ ስትሪም መከታተል ትችላላችሁ። እዛው ላይም ጥያቄ ኮሜንት እያደረጋችሁ እያየሁኝ የምመልስላችሁ ይሆናል። ሁለተኛው የነፃ አማራጭ ደግሞ በነቅራ የምናስተምረውን አጠቃላይ የቁርአን ንባብ ትምህርት 14 ትምህርቶች ቁርአንን በቀላሉ ለማንበብ በሚል ያዘጋጀሁት ፒዲኤፍ መጽሐፍ አለ። ያንን ፒዲኤፍ መጽሐፍ ቴሌግራም ቻናል አዘጋጅቼ እዛ ላይ አፕሎድ አድርጌዋለሁ። በነፃ ነው የምታገኙት። ያንን መጽሐፍ ስትጠቀሙ እንዳትቸገሩ በሚል ደግሞ ለመጽሐፉ ለ14ቱ ትምህርቶች ማብራሪያ የሚሆኑ 16 ቪዲዮዎች አዘጋጅቻለሁ። በእርግጠኝነት እነዚህ ቪዲዮዎች ጊዜ ሰጥታችሁ ከተከታተላችሁ ቁርአንን የትም ቦታ ከፍታችሁ ማንበብ ትጀምራላችሁ። ይሄ በነፃ ነው። ቁርአን ከገባችሁ በኋላ ስትለማመዱ እንዳትቸገሩ ደግሞ ከሱረቱል ፋቲሃ ከሱረቱል በቀራ ጀምሬ እስከ ገጽ 100 ያለውን የገጽ ለገጽ የቁርአን ንባብ ልምምድ ራሴ ቪዲዮ አዘጋጅቼ አፕሎድ አድርጌያለሁ። አጠቃላይ 115 ቪዲዮዎችን ከነመማሪያው መጽሐፍ ቴሌግራም ቻናል ላይ አፕሎድ አድርጌያለሁ። ይህን ሙሉ ትምህርቱን በነፃ ነው። አውርዳችሁ በራሳችሁ ጊዜ መማር ትችላላችሁ። ሶስተኛው የነፃ አማራጭ ደግሞ በአላህ ፍቃድ ከመጪው ቅዳሜ ጀምሮ የምጀምረው የቲክቶክ ላይቭ የቁርአን ንባብ ትምህርት አለ። በዚህ ቲክቶክ ላይቭ የቁርአን ንባብ ትምህርት አላህ ካለ መጪዎቹን 3 ወራት እነዚህን 14 ቁርአን ለማንበብ 14 ትምህርቶችን በደንብ በየሳምንቱ 2 ሰዓት እያስኩላችሁ እንዲሁም መማሪያ መጽሐፉንም በፓርት አድርጌ በነፃ የምታገኙበት ነው። አላህ ካለ ከዙሁር እስከ ዓስር ዘወትር ቅዳሜ ከዙሁር እስከ ዓስር ከአሁኑ ቅዳሜ ከመጪው ቅዳሜ ጀምሮ የምጀምርላችሁ እነዚህ 3ቱ አማራጮች በእርግጠኝነት ጊዜ ከታችሁ በደንብ መማር ከቻላችሁ ቁርአን የትም ቦታ ከፍታችሁ ማንበብ ትጀምራላችሁ። ሌሎቹ 3 አማራጮች በክፍያ ናቸው። የመጀመሪያው የክፍያ አማራጭ ነቅራ አዲስ አበባ ላይ 4 ቅርንጫፎች አሉት። በአካል መጥተው መማር ለሚችሉ ተማሪዎች ፒያሳ ሶማሌ ተራ ገበያ ማዕከል ላይ፣ ቤተል አደባባዩ አዲ ህንፃ ጎን ፍሌቨር ካፌ ያለበት ለ4ኛ ፎቅ፣ ጀሞ 2 ፉሪ ሰይድ ያሲን ህንፃ አጠገብ ሀያት ህንፃ ላይ እና መሳለሚያ ቢላል መስጂድ 2ኛ ፎቅ ላይ እነዚህ 4 ቅርንጫፎች በአካል መጥተው ለሚማሩ ተማሪዎች ለ3 ወር ያዘጋጀነው የቁርአን ንባብ ትምህርት አለ። መጪው ሚያዝያ 1 የዛሬ ሳምንት ይጀምራል። በሳምንት 3 ቀን ነው። ሰኞ፣ ሮብና ጁምዓ 3 ፈረቃ አለን። ጠዋት ከ4 እስከ 6፣ ከሰዓት ከ10 እስከ 12፣ ማታ ከ12 እስከ 2 ማለት። ስለዚህ በክላስ ከአስተማሪ ጋር በደንብ እየተለማመዳችሁ ለ3 ወር የምትማሩበት የክፍያ አማራጭ አለ። ሁለተኛው የክፍያ አማራጭ ደግሞ ይህንኑ በክላስ የሚሰጠውን ትምህርት ራሴ በዙም ቀጥታ የኦንላይን የቁርአን ንባብ ትምህርት እሰጣለሁ። ይህም በሳምንት 3 ቀን ነው። ማክሰኞ፣ ሐሙስና ቅዳሜ ከምሽቱ 3 ሰዓት እስከ 4 ሰዓት ተኩል ውስን ተማሪዎችን ብቻ ነው በዙም ማስተምረው። ነገር ግን በዙም የማስተምረውን ትምህርት በዩቲዩብ ላይ ስለምለቀው ይህንን ትምህርቱ ራሱ በነፃ መከታተል ትችላል። ልዩነቱ በዙም ስትማሩ ያው ክትትል አለው፣ ትለማመዳላችሁ። የየቀኑ የቁርአን ንባብ እድገታችሁ እየተጣራ ቼክ እየተደረገ የተለማመዳችሁ ቁርአን ስትቀሩ እያስተካከልኳችሁ ነው የምንማረው። ዩቲዩብ ላይ ሲሆን ግን በዙም የማስተምራቸውን ተማሪዎችን የነሱን ትምህርት ነው የምትከታተሉት፣ እያያችሁ ራሳችሁን ታስተምራላችሁ። ሶስተኛው የክፍያ አማራጭ ደግሞ ነቅራ ዘመናዊ ቁርአን ንባብ ትምህርት ቤት ሙሉ የቁርአን ንባብ ትምህርታችንን በ8 አፕሊኬሽኖች አዘጋጅተናል። እነዚህ 8 አፕሊኬሽኖች አንድሮይድ ናቸው። ለአይፎን አይሆኑም። ለአንድሮይድ ስልኮች ለማንኛውም ይሆናሉ። ዳታ ፍሪ ናቸው። አንዴ ከተጫኑ አክቲቬት ከተደረጉ በኋላ ያለምንም ዳታ ሙሉ የቁርአን ንባብ ትምህርትን የምታገኙባቸው ነው። ከፊደል ትምህርት ጀምሮ ሙሉ 30 ጁዝን የያዙ ናቸው። እነዚህም ከእያንዳንዱ ክፍል መማሪያ፣ ጋይ ቪዲዮ፣ መልመጃና ፈተና አሉ። ከአንዱ ክፍል ሌላ ክፍል የምታልፉት በፈተና ነው። ስለዚህ እያንዳንዱ ክፍል እያንዳንዱ ትምህርት እያጣራችሁ ነው የምትሄዱት ማለት። ስለዚህ በአጠቃላይ 6 አማራጮች፣ 3 ያለ ክፍያ፣ 3 በክፍያ። ከነዚህ አማራጮች የመረጣችሁትን ኮመንት ላይ አስቀምጡልኝ፣ ስልክ ቁጥራችሁን አስቀምጡልኝ። ኢንሻአላህ ራሳችን ኮንታክት እናደርጋችኋለን። በየትኛውም አማራጭ ተጠቀሙ። ቁርአንን ማንበብ ትጀምራላችሁ።
አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።